በዚህ ዝግጅት የአልጀዚራን ፕሮግራም ለእናንተ ለተከታታዮቻችን በሚመች መልኩ አሰናድተን እናቀርበዋለን። ኢንሳይድ ስቶሪ ላይ የቀረበው ፕሮግራም ዋትስ ቢሃይንድ ዘ ሌተስት ፋይቲንግ ኢን ኢትዮጵያ የሚል ርዕስ ተሰጥቶታል። ከሰሞነኛው የኢትዮጵያ ውጊያ ጀርባ ያለው ምንድን ነው እንደማለት። ዝግጅቱ 3 ሰዎችን አሳትፏል። ከብልጽግናው መንግስት ወገን ከማል መሐመድ አሉ። ከማል መሐመድ ከዚህ በፊት በዚህ ፕሮግራም ላይ ቀርበው አብይ ወደብ ሊያመጡ ውጊያ አቅደዋል የሚለውን ጉዳይ መደበኛ ሚዲያዎች ካልዘገቡት አላምንም ያሉት ሰው ናቸው። ብልጽግናቸውን ወክለው ተከስተዋል። ፋኖን ወክለው ለታጣቂ ቡድኑ ሊከራከሩ የቀረቡት ደግሞ በአሜሪካ የአማራ ማህበር ሊቀመንበሩ ቴዎድሮስ ትርፌ ናቸው። በአፍሪካ ቀንና በኢትዮጵያ ጉዳዮች ምርምር በማድረግ ይታወቃሉ የተባሉት ዮሐንስ ወልደማርያም ደግሞ የአካዳሚውን ዓለም ሀሳቦች ይዘው ሊሞግቱ ከኒውዮርክ ቀርበዋል። እንድትከታተሉት በመጋበዝ ወደ ፕሮግራሙ እናብራ። አልጀዚራ ዝግጅቱን የጀመረው የትግራይ ጦርነት ጥምረት የነበራቸው የፋኖ ታጣቂዎችና የመንግስት ወታደሮች ዛሬ ምን ገጥሟቸው ሌላ ውጊያ ከፈቱ የሚለውን ጥያቄ በማንሳት ነው። የፕሮግራሙ አዘጋጅ አንድሪያን ፈኒጋን የአሁኑ የኢትዮጵያ ጦርነት ተረኛ የአማራ ክልል መሆኑን ያነሳና ፋኖ በ2 ዓመቱ የትግራይ ጦርነት አብሮት በዘመተው ሰራዊት ላይ ተነስቷል በማለት ያትታል። በመቀጠልም መንግስት ፋኖ ከስልጣን ሊያባረኝ ነው በማለት ብልጽግና የተናገረውን የደህንነት ኃላፊውን ጠቅሶ ያስቀምጣል። Local rebels in Amhara known as Fano helped the government in its 2-year war in neighboring Tigray. Now though they've taken up arms against the military. አዘጋጁ በአንድ ወገን ሆነው የዘመቱት ፋኖና መከላከያ ዛሬ ለሞት የሚፈላለጉበት ምክንያት ጠቅላይ ሚኒስትር አብይ ታጣቂ ኃይሉን በእርሳቸው ቁጥጥር ስር ለማድረግ መነሳታቸው መሆኑን ያብራራል። ይህ ደግሞ በፋኖ በኩል በጎረቤቶቻችን ያስጠቃናል የሚል እምነት እንዲያድር አድርጓል ይላል። መንግስት ለአገራዊ አንድነት በሚል ሰበብ 11ዱንም ክልሎች ልዩ ኃይሎቻቸውን ወደ ፌዴራል የጸጥታ ተቋማት እንዲያስገቡ ሲጠየቅ፣ በአማራ ክልል በኩል ግን የክልላችን ደህንነት አደጋ ውስጥ ይጥላል በሚል አሉታዊ ምላሽ እንደተሰጠውም ይገልጻል። ከኬንያ ናይሮቢ ባልደረባውን አስገብቶም አሁናዊ የጦርነቱን ሁኔታዎች እንድታብራራለት ጋብዟል። በዚህም ጦርነቱ መቀጠሉን፣ ኢንተርኔት መቋረጡንና መቆራረጡን፣ በዚህም ምክንያት መረጃ ማግኘት አስቸጋሪ መሆኑን ታብራራለች። ስለ ተፋላሚዎቹ ስታብራራም ፋኖ በትግራይ ጦርነት ጊዜ ከመንግስት ወገን ሆኖ መዝመቱን፣ መንግስት ለታጣቂ ኃይሉ መሳሪያዎችን ይሰጠው እንደነበር፣ አሁን ጦርነት የተጀመረውም እነዚህን ታጣቂ ኃይሎች ትጥቅ ለማስፈታት እንቅስቃሴ በመጀመሩ መሆኑን ታነሳና ትቀጥላለች። አነጋገርኳቸው የምትላቸውንና በጦር ቀጣና ውስጥ ይኖራሉ ያለቻቸውን ሰዎች ዋቢ አድርጋ ስታብራራም ያለው ሁኔታ አስፈሪና ወዴት እየሄደ እንደሆነ እርግጠኛ መሆን የማይቻልበት መሆኑን ታነሳለች። እዚያ አንድሪያ እንግዶቹን አስተዋውቆ ቀዳሚ ጥያቄውን በአሜሪካ የአማራ ማህበር ፕሬዚዳንት ለሆኑት ለፋኖ ተከራካሪ ለአቶ ቴዎድሮስ ትርፌ በማቅረብ ይጀምራል። ብዙዎች ከኢትዮጵያ ውጭ ያሉ ሰዎች ፋኖ ከጠቅላይ ሚኒስትር አብይ ጎን ቆሞ የእሳቸውን ፖሊሲና የውጊያ አጀንዳ በመቀበል መዋጋቱን የሚያውቁ አይደለም እንዴ? አይደለም። ይህ የተሳሳተ መረዳት ነው። የምዕራቡ ዓለም ተመልካቾችም እንደዚህ ያስባሉ። ፋኖና የአማራ ልዩ ኃይል በትግራይ ጦርነት የተሳተፉት ራሳቸው ለመከላከል ነበር። ምክንያቱም በህወሓት በተለያዩ አቅጣጫዎች ወረራ ተፈጽሞባቸው ነበር። ስለዚህ አብይ አህመድን ለመደገፍ የተደረገ ዘመቻ ተደርጎ መነገሩ ስህተት ነው። አብይ ወደ ስልጣን ከመጡ በኋላ በአማራ ህዝብ ላይ ጥቃት ሲፈጸም ነበር። በርካቶች በጠቅላይ ሚኒስትሩ የትውልድ ክልል ውስጥ አማራ በመሆናቸው ተገድለዋል። ሚሊዮን አማሮችን በማንነታቸው ምክንያት ከኦሮሚያ ተፈናቅለዋል። ይህ ሁሉ የሆነው በእሳቸው መንግስት ነው። አሁን ደግሞ ይህ በአማራና በኦሮሚያ ክልሎች እንዲሁም በአዲስ አበባ ቀጥሏል። በአዲስ አበባ በርካታ አማሮች ንብረታቸውን ተነጥቀው ቤት አልባ ተደርገዋል። የአሁኑ ጦርነት የተጀመረው አብይ ብቻቸውን የህገ መንግስታዊ በሆነ ሁኔታ የአማራን ህዝብ ሳያማክሩ የአማራን ልዩ ኃይል ትጥቅ ለማስፈታትና ለመበተን ሰራዊት በመላካቸውና ፋኖን በማጥቃታቸው ነው። ከዚህ ጎን ለጎን ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተከራካሪዎችና ወጣቶች ይታሰሩ ጀመር። በአዲስ አበባ ብቻ 4000 አማሮች ታስረዋል። ይህ አብይ አህመድ በአማራ ህዝብ ላይ ያወጁት ጦርነት ነው። በዚህ ምክንያት የአማራ ህዝብ ለህልውናው እየተዋጋ ነው። አቶ ቴዎድሮስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የአማራ ህዝብ ተደጋጋሚ ጥቃት እንደደረሰበት በዚህ መልኩ በቀዳሚነት አብራርተዋል። ይሁን እንጂ እንደሳቸው ያሉ የአማራ ህዝብ ጥቅምና ፍላጎት ያገባናል የሚሉ ሰዎች የጠቅላይ ሚኒስትሩን አገዛዝና ጦረኛ ፖሊሲ ለዓመታት የደገፉበትን ምክንያት ጋዜጠኛው ለአቶ ዮሐንስ ወልደማርያም ያቀርበዋል። አብይ አህመድ ወደ ስልጣን ከመጡ በኋላ ገና በመጀመሪያው ቀን የፓርላማ ውሏቸው ባሰሙት ንግግር የአማራ ህዝብ ደግፏቸው ነበር። በመጀመሪያው ቀን ንግግራቸው የቀደሙ ስህተቶችን እውቅና ሰጥተው ለማረም እንደሚሰሩ ሲገልጹም ሆነ የወሰንና የማንነት ጉዳዮች መፍትሄ እንደሚያበጁ ሲናገሩ በአማራ ህዝብ ተደግፈው ነበር። ከዚያ በኋላ ምን ተፈጠረ? So why are people so dissatisfied with his leadership? What's gone wrong? When Abiy Ahmed came to power, they expected him to be their puppet, basically. አብይ ወደ ስልጣን ሲመጡ አሻንጉሊታችን ይሆናል ብለው ጠብቀው ነበር። ሰውየው ግን ለማንም የሚሆኑ አይደሉም። ለአማራም በለው ለኦሮሞ ለማንም ውግንና የሌላቸው ሰው ናቸው። የእሳቸው አልፋና ኦሜጋ ስልጣን ነው። በምንም ዋጋ በስልጣን ላይ መቆየት ነው ፍላጎታቸው። ሚሊዮን ሰዎች አልቀውም ቢሆን ስልጣናቸው እስካልተነካሽ ድረስ ምንም አይመስላቸውም። ዓለም ቢንጫጫ ማንም ቢጮህ ማንንም አይሰሙም። አሁን ጭራሽ ጎረቤት ሀገርን ስለመውረር እያሰሉ ናቸው። ከሌላ ሀገር ሌላ ግዛት ስለማምጣት እያወሩ ነው። And he is even talking about invading a neighboring country. So within 5 years, he has
polarize the country. ስለ ባለፉት ዓመታት ስናወራ ጠቅላይ ሚኒስትሩ ጽንፈኝነትን አባብሶታል፣ አገሪቱን ከፋፍሏታል። እንደ እውነቱ ከሆነ አገሪቱ እየቀጠለች የነበረው በምዕራባውያን የፖለቲካና ወታደራዊ ገዛ ነው። ኢትዮጵያ የአፍሪካ ቀንድ ኮከብ ትባል እንደነበር አውቃለሁ። ትክክለኛው መገለጫዋ የአፍሪካ ቀንድ አተራማሽ ሀገር የሚል መሆን ነበረበት። አሁን አገሪቱ በመበታተን አፋፍ ላይ ነች። አሁን ተራው የብልጽግናው ሰው ነው። አቶ ከማል መሐመድ ከጅጅጋ ተሰይመዋል። ጋዜጠኛው ከእንግዶቹ ሀሳብ ምን ተገነዘቡ? በእርግጥ አገረው ልትበታተን ነው ሲል ነበር የጠየቃቸው። እሳቸውም የብልጽግና ቃላትን ይዘው ያለቃቸውን ንግግር ተውሰው ኢትዮጵያ በታሪኳ ታይቶ በማይታወቅ የአንድነት ጎዳና ላይ ነች ብለው ጀመሩና አለቃቸውን ወደ መከላከል ገቡ። I think the country is on the verge of the other way. The country is on the verge of a unity which you just never. አገሪቱ በአንድነት ጎዳና ላይ ነች። እንዲህ ያለስ አንድነት በአገሪቱ ታይቶ አይታወቅም። እውነት እንነጋገር ከተባለ የትግራይ ጦርነት በሰላም መጠናቀቁ ትልቅ ምርታ ነው። አሁንም በጥሩ ሁኔታ ነው ያለነው። የአማራ ክልሉ ወደ ሕግና ስርዓት ይገባል ብዬ ተስፋ አድርጋለሁ። ቀደም ሲል የተናገሩት እንግዶች በቀጥታ ጠቅላይ ሚኒስትሩን ኢላማ ያደረገ ንግግር ነው ያቀረቡት። አንደኛው ተናጋሪ የአማራ ሕዝብን ጠቅላይ ሚኒስትሩ ትኩረት አድርገውበታል ብለዋል። እዚህ ጋር ማንንም ግለሰብ አጀንዳ ማድረግ የሚጠቅም አይመስለኝም። የአማራ ሕዝብ ዲሞክራሲያዊ በሆነ መንገድ በመረጠው ክልላዊ መንግስቱ አማካኝነት ፌዴራል መንግስቱን ጣልቃ እንዲገባ ጠይቋል። የፌዴራል መንግስትም ለዚህ ምላሽ ሰጥቷል። በዚህ ሂደት ውስጥ ጠቅላይ ሚኒስትሩ ብቸኛ ተዋናይ አይደሉም። እንዲያም ሆኖ የአገሪቱ መሪ መሆናቸውን አላጣሁትም። አሁን የፌዴራሉ መንግስት የክልሉን ሰላምና ጸጥታ ለማስፈን እየሰራ ነው። ከዚያም የአማራ ህዝብ ወደሚታወቅበት እርሻውና ንግዱ ይመለሳል። being the well-known agriculture in other sector that the Amhara committee are well-known for. አቶ ከማል ይህንን ብቻ ተናግረው አልበቃቸውም። ኢትዮጵያ እያደገች እየተመነደገች መሆኗን ከአፍሪካ ሀገራት ሁሉ የላቀ ቦታ ላይ ያለች መሆኗን ጠቃቅሰው እንዲህ ያለውን አዎንታዊ ነገር መናገር እንደሚገባ ያብራራሉ። የአማራ ክልሉ ጦርነትም ለአገሪቱ ጠንካራና አንድነቱን የጠበቀ ሀገራዊ መከላከያ ለመመስረት የሚደረገው ሂደት አካል መሆኑን ይገልጻሉ። ከእርሳቸው ቀጥሎ የተናገሩት አቶ ቴዎድሮስ ትርፌ በበኩላቸው የአማራ ህዝብ የራሴ ብሎ የመረጠው መንግስት ኖሮ እንደማያውቅና አሁንም እንደሌለ ያብራራሉ። እንዲያም ሆኖ የ2013ቱን ምርጫ የአማራ ተወካይ ነን ያሉ ፓርቲዎችና ግለሰቦች ፍትሐዊ ነው ብለው መቀበላቸውንም ሆነ ፓርላማ መግባታቸውን አልጠቀሱም። ይልቁንም ያልተጠየቁትን ርዕሰ ጉዳይ አንስተው በፕሪቶሪያው የሰላም ስምምነት አማራና አፋር ሳይወከሉ ቀሩ ይሉና ጭራሽ ገና ጦርነት ይቀረናል በሚል መንፈስ ሲናገሩ ይደመጣሉ። የሰሜን ኢትዮጵያዊ ጦርነት አልተጠናቀቀም። የግጭቱ ማቆም ስምምነት የተፈረመው በህወሓትና በአብይ አህመድ መንግስት መካከል ነው። አማራና አፋር በዚህ እንዳይሳተፉ ተደርጓል። በወቅቱ እኛም ሆንን ሌሎች ባለድርሻ አካላት ይህንን የሰላም ስምምነት ካልተሳተፉበት ሰላም እንደማይጸና ስንናገር ነበር። አቶ ቴዎድሮስ ትርፌ እንዲህ እያሉ ሲያብራሩ ጋዜጠኛው ይሄ ጦርነት የፕሪቶሪያው ስምምነት ላይ ባለመወከላቸው የመጣ ነው እንዴ ብሎ ባይጠይቃቸውም እርሳቸው ግን ይቀጥላሉ። አሁን ፋኖ አብዛኛውን ጎጃም ተቆጣጥሯል። በዋና ከተማዋ በባህር ዳርም ፋኖዎች ከአብይ ወታደሮች ጋር እየተዋጉ ናቸው። አሁን አብዛኛው ጎጃም፣ ሸዋ፣ ወሎና ጎንደር በፋኖ አስተዳደር ስር ናቸው። ይህ ሁለተኛው የአገሪቱ ትልቅ ክልል በፋኖ ቁጥጥር ስር ወድቋል። ውጊያው አሁንም ቀጥሏል። አሁን ዓለም አቀፉን ማህበረሰብ እየጠየቅን ያለ ነው ይህንን ጦርነት በፍጥነት ወጥቶ እንዲያወግዝና አገዛዙ ተጠያቂ እንዲሆን ነው። አሁን ቀጣዩ ስራ ሲቪሊያን የሚመሩት የሽግግር መንግስት መመስረት ነው። ከዚያም ለዓመታት ስንጠይቅ የነበረው የህገ መንግስት ማሻሻያ፣ የዲሞክራሲና የተጠያቂነት ጉዳዮች ይቀጥላሉ። ቀጥለውም የተደመጡት አቶ ከማል መሐመድ ናቸው። ቀጥተኛ ንግግራቸው አቶ ቴዎድሮስ ትርፌ የአማራ ህዝብ መሪዎቹን መርጦ ያውቅም የተመረጠ መንግስት የለውም ብለው በተናገሩት ላይ ያተኮረ ነው። እሳቸውም ይቀጥላሉ። የተመረጠ መንግስትም አለ፣ የክልልም የፌዴራል መቀመጫ ያገኙ ተቃዋሚዎች እኮ አሉ። ይህንን ነገር ከየት አመጡት በሚል ስሜት ይቀጥላሉ። የአማራ ህዝብ መንግስቱን መርጦ ያውቅም የሚለው ሀሳብ ከየት እንደመጣ አላውቅም። ምርጫ እንዳካሄድን ታውቃለህ። በአማራ ክልል እንደውም ሌሎች ፓርቲዎች ሁሉ የተወዳደሩበት ምርጫ ተካሂዷል። በዚህም በክልልም በፌዴራል መቀመጫ ያገኙ የፓርላማ አባላት አሉ። በፌዴራል መንግስቱ ቁልፍ ቦታዎች ላይ የአማራ ተወላጆች አሉ። በገዢው ፓርቲ ብልጽግና ውስጥም በርካታ አባላትና የፓርላማ ተመራጮች አሉ። አማራ ክልል ምርጫ ተካሂዷል የምንለው ተቃዋሚዎች ሲያሸንፉ ነው ካላልን በስተቀር ይህ አማራ አልተወከለም አልተመረጠም የሚለው ንግግር በእውነቱ ከሀቅ የተፋታ ነው። ዓመት በፊት ያካሄድነውን ምርጫ በርካታ ዓለም አቀፍ ተቋማት ዲሞክራሲያዊና ፍትሐዊ ነው ብለው እውቅና ሰጥተውታል። ዲሞክራቲክ ኤሌክሽን which has been recognized by many international institutions። የተከበሩ የምክር ቤት አባል ሆይ ያንን አገርን በጦርነት ወጥራችሁ እርስ በርስ ተጠራርታችሁ ተመሳሳይ ማሊያ ለብሳችሁ በተለያየ ግንባር ተሰልፋችሁ ያካሄዳችሁትን ድግስማ አሜሪካም ሆነች አውሮፓ ህብረት የምርጫን መስፈርት የማያሟላ ነው ብለው ውድቅ አድርገውታል። ስለ የትኞቹ ዓለም አቀፍ ተቋማት ነው የሚያወሩት? እስከዛሬ ድረስ በቤኒሻንጉልና በትግራይ ያልተካሄደውንና በኦሮሚያና በሶማሌ ያለ ተፎካካሪ በአማራ ክልልና በአዲስ አበባ ከናንተው ቢጤ
አጥቂዎች ጋር ያደረጋችሁትን የአንድ ቀን ውሎማ ዲሞክራሲያዊ ነው አይበሉን የሚል ጥያቄ እንደሚነሳባቸው ያላወቁት የፓርላማ አባሉ ከሁለቱም እንግዶች ጠንከር ያለ ትችት ገጥሟቸዋል። አቶ ቴዎድሮስ ትርፌ ተቃዋሚዎችን አስራችሁ ከ90 በመቶ በላይ የፓርላማ ወንበር ተቆጣጠርን ብላችሁ ያጠናቀቃችሁበትን ውሎ ምርጫ ብለው አይጥሩት፣ ይህ ቅጥፈት ነው በማለት መልሰውላቸዋል። አቶ ዮሐንስ በበኩላቸው ቢያንስ እኮ ትግራይን በዚህ ምርጫ አላሳተፋችሁም፣ ብዙ ተቃዋሚዎችም ከዚያ ድግስ ወጥተዋል፣ ይህንን መዘንጋት አያስፈልግም በሚል ሞግተዋቸዋል። የፓርላማው ሰው ግን ፋኖን ምከሩት ሲሉ ይቀጥላሉ። ፋኖስ ዋር the region were fighting against the federal force. በክልሉ በርካታ ፋኖች ከመከላከያ ጋር እየተዋጉ ነው። እንደሚመስለኝ መመከር አለባቸው። ተጽዕኖ ፈጣሪ የአማራ ማህበረሰብ አባላት ወጥተው ይህ ጦርነት የአማራን ሕዝብ እንደሚጎዳ ማስረዳት አለባቸው። ይህ ያስጨንቀኛል። ሁለቱም ኃይሎች ፋኖም ሆነ መከላከያ የሚያደርሰውን ጉዳት እንዲቀንሱና ወደ ውይይት እንዲመጡ ማድረግ አለባቸው። የፕሮግራሙ ተሳታፊ ዮሐንስ ወልደ ማርያም የጠቅላይ ሚኒስትሩን የ5 ዓመታት ጉዞ አደገኛና አሳሳች መሪ የያዙት ስልጣን በማለት ይገልጹታል። Westerners gave him the Nobel Prize. ወደ ስልጣን ሲመጣ እኮ ማንነቱን ሲያውቁ አውሮፓውያንና ምዕራባውያን የኖቤል ሽልማት ሰጥቷቸዋል። እኒህ ሰው በጣም አደገኛ ሰው ናቸው። ባለፉት ዓመታት ምን አይነት አደገኛ ሁኔታዎች እንደፈጠሩ እኮ ታይቷል። አሁን ኢትዮጵያ ችሎታና እውቀት ላለው መሪም ከባድ ነች። ሰውየው በጣም ስልጣን የተጠሙ ሰው ናቸው። ሰምተህ እንደሆነ እንጂ ለቤተ መንግስታቸው መገንቢያ $10 ቢሊዮን የሚመድቡ ሰው ናቸው። አገር እየተራበና ኢኮኖሚ እየደቀቀ ነው ይህንን ግንባታ የሚያካሂዱት። Even when the Ethiopian people are starving and the economic situation is unbearable. ተመራማሪው የሰላ ትችታቸውን አሰምተው እንዳበቁ የብልጽግና ፓርላማ አባሉ አቶ ከማል ንዴታቸውን መግታት አቅቷቸው ቀጠሉ። አዘጋጁ አንድሪያን ጠቅላይ ሚኒስትር አብይ ለመንበራቸው ያላቸውን የተጋነነ ፍቅርና ይህን ለማስጠበቅ የሚያደርጉትን አደገኛ አካሄድ እንዴት ታየዋለህ የሚል ጥያቄ አቅርቦ ስክሪኑን ለቀቀላቸው። እሳቸውም አለቃቸውን በመከላከል ጀመሩ። ነገሩን ከጠቅላይ ሚኒስትሩ አንጻር ማየት ተገቢ አይደለም። እሳቸው በጠቅላላ የመንግስታዊ መዋቅሩን በሙሉ የያዙ ሳይሆኑ አንድ ሰው ናቸው። ይህ መሰረተ ቢስ ክስ ነው። እኛ በፓርቲ የሚመራ ጠንካራ መንግስት አለን። እኔ በእውነቱ ጠቅላይ ሚኒስትሩን ለምን ይህንን ያህል እንደሚጠሏቸው አላውቅም። አብይ አህመድ ነገሮችን የከፉ አድርገዋቸዋል። ሰውየው ጀብደኛ ናቸው። በትግራይ ህዝብ ላይ ጦርነት አውጀዋል። በእውነቱ ጦርነቱ የትግራይን ዘር ማጥፋት ላይ ያተኮረ ነበር። እንዲህ ያለው ጦርነት እኮ ከሩዋንዳ ጄኖሳይድ በኋላ የታየበት የአፍሪካ ክፍል የለም። የአልጀዚራው መሰናዶ ከሞላ ጎደል ይህንን ይመስላል። ታሪካዊ ንትርኮችን ሳይሆን ወቅታዊ ሁኔታዎችን የሚመለከተው የኢንሳይድ ስቶሪ ዝግጅት በአማርኛ ሲቀርብ ይህንን ይመስላል። መልካሙን ሁሉ በመመኘት